ሰላም ሰላም ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁትኝ ውሃና ጨው ተጠቅመን እንዴት አድርገን ጣፋጭ የሆነ ፈጣይር እንዴት እንደምናዘጋጅ ነው ማሳያችሁ። አሁን ቀጥታ ወደ አሰራሩ ይሄዳለሁኝ። 400 ግራም ዱቄት አድርጌያለሁኝ። 1 የሻይ ማንኪያ ጨው፣ 1 የሻይ ማንኪያ ፓኪንግ ፓውደር አድርጌያለሁኝ እና ውሃ አዘጋጅቻለሁኝ። ውሃ በአንድ ያልጨምርም ያየሁኝ ነው የምጨምረው። አሁን በዚህ መልኩ እናቦከዋለን ማለት ነው። ውሃ ያያችሁ ጨምሩ፣ በአንድ ያጨምሩ። ያው ሊበዛባችሁ ስለሚችል ማለት ነው፣ ሊቀጥን ስለሚችል ያያችሁ ጨምሩ። እኔ አሁን በዚህ መልኩ በደንብ እሽት አድርጌ አቦካዋለሁኝ። ከዛ መሬት ላይ ያው ይሄ እንትን ላይ አውርጄ በደንብ አቦካዋለሁኝ። ለምን በኋላ ላይ ልስልስ እንዲልልን በደንብ አሽተን ቁጭ እናደርገዋለን። በዚህ መልኩ ለ20 ደቂቃ አቆየዋለሁኝ ማለት ነው። ያው ከ20 ደቂቃ በኋላ ተመልሼ መጥቻለሁኝ። ከዛ ትንሽ ዱቄት እናደርጋለን እንዳይዝብን። ከዛ በምንፈልገው መጠን እንቆራርጣለን። ከዛ በዚህ መልኩ አድበል ብለን ቁጭ እናደርጋለን ማለት ነው። እንዲመቸን ነው። አለማድበልበልም እንችላለን፣ ግን እንዲመቸን አድበል ብለን ቁጭ ብናደርገው ቀላል ነው የሚሆነው ማለት ነው ስንዳምጠው። ከዛ ከስር ዱቄት ያደረግን እንዳምጠዋለን። ዛሬ ደግሞ እኔ የምሰራው በዚህ ነው ማለት ነው። በጣም ቆንጆ ነው፣ ሰዓት አይወስድም። እውነት ለመናገር እናንተ ያው በሹካም መስራት እንችላለን። ያው እንትን ካልነው በኋላ ካጠፍነው በኋላ በሹካ ጭፍልቅ ጭፍልቅ ማድረግም እንችላለን። ግን ይሄ በጣም ቀላል ነው። እኔ ያዘጋጀሁት የተፈጨ ስጋ ነው ማለት ነው። እናንተ ማንኛውም አይነት ነገር መስራት ትችላላችሁ። በተለይ ክርስቲያን እህት ወንድሞቼ ጿሚ ስለሆኑ ስጋ ስለማይበሉ ይሄ ምስር፣ ድፍን ምስር አድርገንም መብላት እንችላለን ማለት ነው። በጣም ቆንጆ ነው። ይኸው በዚህ መልኩ እንደዚህ ሰዓት አይወስድም። በጣም ነው የሚያሳምረው፣ ደስ ይላል። ይሄኛ ያዘዝኩትኝ ቲሙ ላይ ነው። ትላልቅም አለ፣ እንደዚህም ደግሞ 4 5 አንድ ላይ ይመጣል ማለት ነው። ይሄ ትልቁ ነው፣ ትናንሽም አሉ ማለት ነው። በጣም ቆንጆ ነው። እውነት ለመናገር በጣም ወድጀዋለሁኝ እና ያው ዛሬ በዚህ ነው የሰራሁት ያለሁትኝ። በጣም ቆንጆ ነው። ይሄም ሰዓት አይወስድም። እርሾ ሳናደርግ እንደዚህ ቆንጆ ነገር የሚጣፍጥ ነገር ማዘጋጀት እንችላለን፣ ሰዓት ከሌለን ማለት ነው። አሁንም ቅድም እንዳደረኩትኝ እንደዚህ ከዛ ስጋ አድርገን እጥፍ አድርገን ጭፍልቅ ነው የምናደርገው። ያው በዚህ መልኩ ሁሉንም ጨርሻ ያለሁኝ። ከፈለጋችሁ በዘይት መጥበስ ትችላላችሁ። ካልሆነም ደግሞ ኦፍን ላይ አድርገን ማብሰል እንችላለን ማለት ነው። እኔ ግን ምጠብሰው በዘይት ነው ማለት ነው። እናንተ እንደምትፈልጉ አድርጋችሁ ተጠቀሙትኝ። አሁን እኔ ዘይቴ ሙቀዋልኝ። አሁን ያው ሊጡ አደርጋለሁ ማለት ነው። በጣም ቀላል ነው፣ ሰዓት አይወስድም። ትወዱታላችሁ ውድ ቤተሰቦቼ፣ ሞክሩትኝ። ይኸው አሁን በዚህ መልኩ በክቶታልኝ። ብራውን አይነት ከለር ሲሆን እናወጣዋለን። ይኸውን ጨርሻ ያለሁኝ። እንደምታዩት በጣም ቆንጆ ነው። ሰርታችሁ ሞክሩትኝ እላለሁኝ። የዛሬ ቪዲዮ ይህንን ይመስል ነበር። ለራህማቱ በአዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባባይ